ጽዮን ሙሽራዋን ድግሷን ልጅ ወከወራት ያደረገባት ምክንያት ምንድነው? አንድ ጥያቄ ልጠይቃችሁ። አንዲት ሀገር በትሪሊየን የሚቆጠር ገንዘብ እያፈሰሰች ከተሞቿ በፓርኮችና በፎቆች እያጌጠች፣ ነገር ግን በዚያው ልክ ህዝቦቿ በኑሮ ውድነትና የእቃዎች ዋጋ ሰማይ መንካት የሚማረረው፣ ፋብሪካዎች በዶላር እጥረት የሚሰቃዩት ለምን ይመስላችኋል? ብዙዎቻችን ይህን ችግር ዘመን ያመጣው ነው ልንለው እንችላለን። ነገር ግን ከበስተጀርባው የኢኮኖሚክስ ሊቃውንት ቀን ከሌት የሚጮሉት ካፒታል መባከን የሚባል ከባድ የማክሮ ኢኮኖሚክስ በሽታ አለ። ካፒታል መባከን ማለት ባጭሩ አንድ ሀገር በቀረጥና ታክስ፣ በብድር፣ በስጦታ ያገኘችውን ገንዘብ ከፍተኛ ምርት ወደሚያስገኙ የግብርናና ማኑፋክቸሪንግ ዘርፍ ፕሮጀክቶች ለማዋል ሲገባት በተቃራኒው ፈጣን ኢኮኖሚ ትርፍ ወደማያመጡ፣ ዶላር ወደማያመነጩ ወይም ሀገር ያደገች ለማስመሰል ለታቀዱ የፖለቲካ ገጽታ ግንባታ ፕሮጀክቶች ወይንም እንደ ቱሪዝም ያሉ ምርት አልባ ዘርፎች በሰት ሲመደብ ማለት ነው። ታዲያ ይህን ጽንሰ ሀሳብ ወደ ኢትዮጵያ ነባራዊ ሁኔታ አምጥተን ስንመለከት የጠቅላይ ሚኒስትር አብይ አህመድ መንግስት ከውጭ ሀገራትና አበዳሪ ተቋማት በብድርና በስጦታ እንዳገኘው ይፋ ያደረገውን ከ58.2 ቢሊዮን ዶላር ወይንም ከ9 ትሪሊዮን ብር በላይ የሚሆን ገንዘብ ከግብርናና ማኑፋክቸሪንግ ዘርፍ በላይ ሀገሪቱን አሳድግበታለሁ ብሎ ለመረጠው የቱሪዝም ዘርፍ ትኩረት በመስጠት በቢሊዮን ዶላሮች የተለያዩ የከተማ ማስዋብ፣ የፓርኮችና ሪዞርቶች፣ የሳተላይት ከተማና ቤተ መንግስት ግንባታ ፕሮጀክቶች ፈሰስ በማድረግ ሀገሪቱን ወደ ብልጽግና እየመራት ነው የሚል አመክንዮ ያቀርባል። ይሁን እንጂ በሌላ በኩል ደግሞ የአንድ ሀገር መንግስት በተለያየ መንገድ ያካበተውን የገንዘብ አቁም እርሱ ለመረጠው ሜጋ ፕሮጀክቶች ግንባታ ሲያውል ከሌሎች ማህበራዊ ዘርፎች ድጎማ ከሚውል ገንዘብ ላይ ለመቀነስ ይገደዳል። በዚህም ምክንያት በዝቅተኛ ኢኮኖሚ ደረጃ ለሚገኙ ማህበረሰብ የኑሮ ድጎማ ይመደቡ የነበሩ እንደ ነዳጅ ድጎማ፣ የተለያዩ የገበያ ማረጋጃ መርሃ ግብሮች፣ የደሞዝ ጭማሪ በየደረጃው ቀስ በቀስ እንዲቀንሱ ይደረጋል። የነዳጅ ድጎማ ሲነሳ የትራንስፖርትና ተያይዞም የሁሉም መሰረታዊ ሸቀጦች ዋጋ ሰማይ ይነካል። ከዚህ በተጨማሪ መንግስት ለሌሎች ዘርፎች የሚውል ተጨማሪ ገንዘብ ለማግኘት የግብርና ታክስ መጠኑን ከፍ በማድረግ በመንግስትና የግል ተቀጣሪ ሰራተኛው በነጋዴው ላይ ነባርና አዳዲስ የታክስ አይነቶችን በጥብቅ ያስከፍላል። ይህ በእንዲህ እንዳለ መንግስት በስጦታና በብድር ያገኘውን ዶላር ለራሱ ፕሮጀክቶች ማስፈጸሚያ ስለዋላቸው የአምራቹ ዘርፍ ፋብሪካዎች በዶላር እጥረት ጥሬ ዕቃ ማግኘት ስለማይችሉ በሀገር ውስጥ የሚመረተው ሸቀጥ በከፍተኛ ሁኔታ ይቀንሳል። የሸቀጦች አቅርቦት ሲያንስና ፍላጎት ሲጨምር ደግሞ የእቃዎች ፍጆታ ዋጋ ያለምንም ቁጥጥር በየቀኑ ይጨምራል። ይህም የድሃውን ዜጋ የመግዛት አቅም ወይም ፐርቼዚንግ ፓወር በማክሰም ኢኮኖሚውን ያቀዛቅዘዋል። ከዚህ ሁሉ በላይ ግን ካፒታል መባከን ከባዱ መቅሰፍት የኢንዱስትሪ ዘርፍ መላሸቅ ነው። አንዲት ሀገር እውነተኛ የኢኮኖሚ ዘርፍ መዋቅሯ ሊያድግ የሚችለው የማኑፋክቸሪንግና ግብርና ዘርፎች አድገው ሀገሪቱ ከውጭ ከምታስገባው የሸቀጦች ጥገኝነት ስትላቀቅ ቢሆንም ኢትዮጵያ ውስጥ ያሉ ቀላልና መካከለኛ ፋብሪካዎች እንኳን ለጥሬ ዕቃ መግዣ የሚሆን ዶላር እጥረት ምክንያት ካላቸው አቅም ውስጥ ከ30% በታች እንዲያመርቱ ተገደዋል። ታዲያ ብልጽግና የመንግስት ቅድሚያ ትኩረት የተነፈገው የማኑፋክቸሪንግና የስራ ፈጠራ ኢንዱስትሪው ዘርፍ አሁንም በበርካታ ችግሮች ከተኛበት ያልነቃ መሆኑ ጽዮን ሙሽራዋን ድግሷን ልጅ ወከወራት አድርጎባታል። ብልጽግና ስትራቴጂክ የእድገት እቅድ በህዝብ አይን ወዲያውኑ በሚታዩና ለፖለቲካ ፕሮፓጋንዳ የሚጠቅሙ የኮሪደር ልማት፣ የፓርኮችና ግዙፍ ህንፃዎች ግንባታ ላይ ማተኮር የመረጠበት የካፒታል አቅም ብክነት በሌላ ጎኑ ሂሳቡ ሲሰላ ስንት የማዳበሪያ ፋብሪካዎችን፣ የንጹህ ውሃ አቅርቦት ፕሮጀክቶችን፣ የደሞዝ ጭማሪ፣ የግብር ማሻሻያ፣ የነዳጅ ድጎማ የመሳሰሉ የህዝቡን የኑሮ ጫና የሚቀንሱ ወጪዎችን መስዋዕት አድርጎ የመጣ ነው። ታዲያ ይህ ጠግቦ ሳይበሉ የማጌጥ ስትራቴጂ በኢትዮጵያ የተጀመረ እንዳይመስላችሁ። ወደ ናይጄሪያና አይቮሪ ኮስት ልምድ ብንመለከት በነዳጅ የተገኘ ቢሊዮን ዶላራቸውን በፋብሪካና ግብርና ኢንቨስትመንት ፋንታ ምርት ወደማይሰጡ ግዙፍ ህንፃዎችና ውብ ከተሞች በማፍሰሳቸው ህዝባቸው ሰውን በከባድ ድህነት መውጣት አልቻሉም። ታሪክ የሚነግረን መራራ እውነት አንድ ነው። ካፒታልን ማምረት ላይ ካላዋልከው የዛሬው ውበት የነገ ዕዳ ወጥመድ ነው። ይህ ድማዛት ዩብ ነው።